ያወራችው አያለች ያቀበለችው አያለች ምንኛ ላይ ያንጠለጥልሃል? ምን እንደደበክልኝ ምናና ተናገር። ሬዲ ነኝ። ምንም የተደበቀ ህይወት እንዲኖረኝ አልፈልግም። እኔ ግልጽ አድርግላቸው ናና እኔ ስወጣ ወይም ደግሞ ሌላ ቤት ሄደ ለማውራት ከሆነ እኔ አንተን ቁጭ ብዬ ሳልተኛ ጥበቃ አላድርም። እንግዲህ ውድ ቤተሰብ አዲስ አጀንዳ ከማይጠፋባት ሀገር ለየት ያለ አጀንዳ መጥቷል። ደግሞ እንግዲህ በጣም የተጋጋለ ጦርነት ያው በሉት ጦርነት በሉት። እረ ጦርነት እንኳን ይሻላል። ያፍ ጦርነት በጣም ከባድ ነው። የተግባር ጦርነት ግን ወይ አርገኸው ወይ አርጎልህ አንድና አንዱ ይለያል ማለት ነው። ነገር ግን ደግሞ የነገር ጦርነት ያፍ ጦርነት በጣም የሚያስጠላ የሚያቆስል አቁሳይ ማለት ያፍ ጦርነት ነው። እንግዲህ እንደምታዩት አዲስ አጀንዳ አይጠፋም። እንግዲህ አዲስ አጀንዳ የማይጠፋበት ሀገር ይሄ ሁሉም ሰው ያውቀዋል ማለት ነው። እንደምታዩት እንግዲህ እኔ ዱባይ ላይ በጣም መነቀል ያለበት ነገር አለ ብዬ አስባለሁ ማለት ነው። ዱባይ ላይ መነቀል እስከ ስራ ስሩ መነቀል ያለበት ነገር አሁን እየወጣ ነው ማለት ነው። አሁን እየወጣ ነው። እውነቷ ልወጣት ስትል እስበሱ ይፈራረጥ እስበሱ ይገላለጣል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ የቻናል ተከታታዮች በሙሉ ሰላም እንዴት ናችሁ? እንግዲህ ያው ለኛ አዲስ አጀንዳ ይመጣልናል ማለት ነው። ለነሱ ደግሞ እንግዲህ ቢዝነሳቸውም አጀንዳቸውም በቃ ስራቸውም ነው። ነገር ግን ደግሞ ለሰሚ ደግሞ በጣም የሚደብር በጣም የሚዘገንን ድርጊት ነው የምንሰማው። በቃ ከስነ ምግባር ያፈነገጠ ነገር ነው እየሰማን ያለ ነው ማለት ነው። ውድ ቤተሰብ እንግዲህ ግማሹ በቡድን ይደራጃል፣ እንዲህ ያለውን አስይዞ ጭቁን ያደርጋል፣ ሲፈልግ ሀገር ያስገባል፣ ሲፈልግ እንደዚህ አይነት ነገር እንግዲህ የሀገራችን አለበቃ ብሎ ደግሞ የምንሰማው ነገር በጣም የሚያስጠላ ነገር ነው። በቃ እንደ ኢትዮጵያዊነት እውነት ነው። ዛሬ እንኳን በቃ እኔ እውነቴን ነው የምላችሁ በጣም አይሰላቻቸውም። እንደው አይሰለችም እንዴ ነገር አይሰለችም? እንደዚህ አርገሽው እንደዚህ አርገህ እንደዚህ አርገሽው እንደዚህ ፈልጠሽው እንደዚህ ሰርቀሽው የሰው ገንዘብ ወስደህ ሰተሽ። አረ በጣም ይደብራል። አረ በጣም ይደብራል። ለኛ ራሱ ለምንሰማው እናንተ እንኳን ተውት እንዴ እስተመቼ ድረስ ትልልቅ ሰዎች እኮ ናችሁ። እውነቴን ነው እኮ የልጅ ልጅ እኮ የምታው ናችሁ። የልጅ ልጅ እኮ ያዩ ሰዎች ናችሁ። አሁን እንደዚህ በቃ ታች ሶሻል ሚዲያ ወጥተው እንደዚህ ሲሰዳደቡ ብልግና በቃ ስነ ምግባር ያፈነገጠ ነገር ሲናገሩ በጣም እኔ እንጃ ምን አይነት ትውልድ ነው የእናንተን አርአያ ተከትሎ ወደፊትስ የሚቀጥለው? ስለዚህ ኧረ በእናታችሁ ኧረ እንደው በእናታችሁ ኧረ እንኑርበት። እኛ እኮ ሶሻል ሚዲያ ምን በቃ መንቀሳቀሻ አጣን ማለት ነው። ሶሻል ሚዲያ መንቀሳቀሻ አጣን። አሁን ለየት ባለ ሁኔታ ነው የመጡት። አሁን በቃ ተደራጅቶ ልክ የቡድን ጦርነት ነው የሆነው ማለት ነው። አሁን ላይ ባንድ ይቧደናሉ። እንዲህ አለችውን ቅጥቅጥ ታልሆነ ደግሞ ጋማ ሲይዘው ወደዛው። በነገራችን ላይ ብዙ ነገር እየተባለ ነው። ነገር ግን እኔ ያላየሁትን ነገር እንደዚህ ተሰርቋል እንደ ተሰርቋል ከሌ ዘርፋለች ከሌ ተቀብላለች ያንን ነገር እኔ አላቅም። ነገር ግን ደግሞ መባባላችሁስ ለምን ነው? ሰው ሀገር ላይ ሆኖ እንደዚህ መወቃቀስ እንደዚህ መዘላለፍ ለምን ተገቢ ነው ወይ ነው ጥያቄ። እኔ ከሌ ወስዷል ከሌ ተቀብሏል አላቅም። ያላየሁትን ነገር መመስከር የለብኝም። አላቅምም፣ መመስከርም ማውራትም አይጠበቅብኝም። ነገር ግን ደግሞ ሰው ሀገር ላይ ተቀምጠን ለምን አንዱን ጥላሸት እንቀባለን ነው?
በጣም ያሳዝናል። እውነቴን ነው የምላችሁ፣ እውነቴን ነው። ቢያንስ ትልልቅ ከተባሉ ሰዎች ላይ እንደዚህ ያልሆነ አማርኛ ስንሰማ በጣም ይደብራል። በጣም ነው የሚደብረው ማለት ነው። እንግዲህ ቪዲዮውን ሰምታችሁታል። እኔ ቆረጥ አድርጌ ነው ያመጣሁት እንጂ እስከ መጨረሻው ብትሰሙት እንግዲህ ትሰሙታላችሁም። ይሄ በየሶሻል ሚዲያው በቃ አዲስ አጀንዳ ነው የመጣው። ሁሉም ሰው ይሰማዋል። ነገር ግን ደግሞ በቃ ሰው ታክቶታል። በቃ ሁልጊዜ ዛሬ አጀንዳ ይመጣል፣ ተነገ ወዲያ የሞለ ባስ ያለ አጀንዳ እንደዚሁ ታመጡታላችሁ። በነገራችን ላይ እኔ ብዙ ማለት የነበረብኝ ነገር ግን ደግሞ በቃ አንዳንዶችን ማለፍ ስላለብኝ ነው። ስለዚህ ለምን እንደዚህ አይነት ነገር ትሰራላችሁ ነው ውስጡን ስትሰማ በቃ በጣም የሚዘገንን በጣም በቃ መደረግ የሌለበት ነገር ነው እየሰማን ያለ ነው። ለምን ሶስት አራት እየሆኑ እንዲህ ያለውን አስይዘው ወዲያ ሀገር አስይዘው እንደዚህ ነው በቃ እንደዚህ ነው ቅጥቅጥ። መጀመሪያ ሚስጥርህን መጠበቅ ሚስጥርሽን መጠበቅ አለብሽ። በኋላ ስትጣሊ እንደዚህ አድርገኝ እንደዚህ አድርገሽኝ እንደዚህ አድርጎኝ እንደዚህ ኧረ ሰው ተባብሮ ወደ ስራ እንትን ማለት ነው። ስራ የሌለውን ስራ ማስገባት የተቸገረውን መርዳት ነው እንጂ እንደዚህ የሚያምርባችሁ እንደዚህ ነው በጣም ያስጠላል ማለት ነው። እውነቴን ነው፣ በጣም ያስጠላል። በጣም ነው የሚደብረው ማለት ነው። የእውነት ለሰሚው ራሱ በጣም ያስጠላል፣ ለሰሚው ማለት ነው። እንደዚህ መገባበዝ ጥሩ አይደለም ማለት ነው። እንዴት ተፈላለጋችሁ እኮ አንድ ሀገር ነው ያላችሁ፣ ተገናኝታችሁ ተደዋውላችሁ እስቲ ነይ ቶሎ እዚህ እስቲ ና ቶሎ እዚህ ብላችሁ በጠረጴዛ የምትፈቱት ከሆነ በዛ መታት፣ አይ በሀርድም የምትፈቱት ከሆነ እዛው አንድ ሀገር ናችሁ አይደል? ለምን ሶሻል ሚዲያ መታችሁ እንደዚህ ይሄን ሁሉ ታወራላችሁ? እንዴ ሶሻል ሚዲያ እኮ ወጣችኋል፣ የምትናገሩትን እኮ አታውቁትም መሰለኝ። እንደ በኋላ ስታዳምጡት ትንሽ አይደብራችሁም እንዴ? ትልቅ ሰዎች እኮ ናችሁ። እና እንግዲህ ያው ምን ልበላችሁ ውድ ቤተሰብ፣ እስቲ የራሳቸውን ኮሜንት ደግሞ እንግዲህ ከእናንተም ሀሳብ እፈልጋለሁ ማለት ነው። ዱባይ ላይ ምን እየተሰራ ነው? ዱባይ ላይ ምን እየተካሄደ ነው? ዱባይ ላይ ያለው እኔ እንጃ ብቻ ምንድን ነው ነገሩ? አይ እዛ ጋ ያለው ነገር ምንድን ነው? ሁልጊዜ አጀንዳ የማይጠፋበት ነገር ለምንድን ነው? እንዲህ ሌላው አሁን ብዙ ሀገሮች አረቡ ሀገሮች አሉ። ሳዑዲ አለ፣ ኳታር አለ፣ ባህሬን፣ ኩዌት። ለምን እኮ ሰላም ነው። ለምን እዛ አንድ ሀገር ብቻ እዛ ያሉ ሰዎች ምንድን ናቸው? የሆነ ነገር ስትመጣ ቁልምም አድርገው የሚይዟት በቃ ጓን አድርገው ሶሻል ሚዲያ ወጥተው በቃ ምን አይነት ሰዎች ናቸው እዛ ያሉት? እና ውድ ቤተሰብ እንግዲህ ያው ያለውን ነገር እኔ ብዙም አልላችሁም። ለምን ያው ሶሻል ሚዲያ በየቦታው ስለምሰሙት ስላያችሁት፣ እኔ ግን የተሰማኝን ነገር እዚህ አንጥቼ እንደው ልበላችሁ ብዬ ነው። ሁሉም ሰው ይሄ ያውቀዋል። ሁሉም ሰው መሮት ሰልችቶት ነው ያለው ማለት ነው። ስለዚህ ውድ ቤተሰብ እንግዲህ ቪዲዮውን እያያችሁ እስቲ የራሳችሁን ሀሳብ ደግሞ ብቻ እኔ ልትነግሩኝ የሚገባው ኮሜንት ላይ ልጽፉልኝ የሚገባው እዛ ዱባይ ላይ የተሰባሰቡት ኢትዮጵያዎች ምንድን ነው ውስጥ ያሉት ሰዎች ምን አይነት ሰዎች ናቸው? የተደራጀ ቡድን አለ የሚባለው እውነትም አለ መሰለኝ። እውነትም እንዳለ ነው አሁን እንኳን የሚያሳውቀው ማለት ነው። ስለዚህ ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።